ሰላም ቤተሰብ ሊዮ ስናይፐር ነኝ። ተመልሻለሁ። ዛሬም አዲስ በሆነ ቪዲዮ መጥቼላችኋለሁ። በጣም አሪፍ ቪዲዮ ነው፣ ትወዱታላችሁ ብዬ ተስፋ አደርጋለሁ። በተለይ ቢግነሮችን ይጠቅማል ብዬ አስባለሁ። ጆርናል ለመያዝ በጣም የከበዳችሁ ሰዎች ካላችሁ አሪፍ ጆርናል ዌብሳይት ነው ማሳያችሁ። አብዛኞቻችሁ ታውቁታላችሁ፣ ግን እንዴት መጠቀም እንዳለባችሁ ምናምን ትንሽ ሂንት አሳያችኋለሁ እና ይህን ቪዲዮ ከወደዳችሁት ይጠቅመዋል ለምትሉት ሰው ሼር አድርጉለት። ጆርናል በተለይ ላይ በጣም ጥሩ ነገር ነው፣ ማለትም ላይፍ ቼንጅ የሚያደርግ ነገር ነው እና ተርኒንግ ፖይንታችን ብለን ብንጠራው ማጋነን አይሆንብንም። ስለዚህ ጆርናል አደራረግም ደግሞ ለከበደን ሊዮ ደርሶላቸዋል። ቀጭነ እንዳትሉኝ እሺ። ኖሽን የሚባለውን ዌብሳይት የዛሬ አመት አካባቢ ነበር ማውቀው፣ ሜንቶር ከወሰድኩ በኋላ እና ጀስት የዛኔ ብዙም አሳይቶኝ ራሱ አስተማሪ ብዙም ክሊር አድርጎ ነበረ ያላሳየኝና በቃ እንዲህ ነው ለብለው እና በብዙ ጥረትና ስቃይ በኋላ አሪፍ የሆነ ጆርናል ለመርኩኝ፣ ኤክስፒሪየንስ አደረኩት ማለት ነው። እና እሱን ኤክስፒሪየንስን ይጠቅማቸዋል ብዬ ስላሰብኩ ነው ሼር እያደረኳቸው ያለሁት። ሁለተኛ ነገር ደግሞ ኖሽን ምን ማለት ነው? ኖሽን ማለት ጆርናል የምንይዝበት ነው ካለን ጆርናል ብቻ አይደለም የምንይዝበት፣ የላይፋችንን ስታይላችን ራሱ ከተላመድን ነው ከኖሽን ጋር ከተላመድን በደንብ አድርገን ጆርናል ማድረግ እንችልበታለን። ጀስት ትሬድ ብቻ አይደለም ጆርናል የምናደርግበት። ስለዚህ ብዙ ነገሮችን ያካተተ ነገር ስለሆነ ኖሽን ብዙ ጥቅሞች አሉት ልላችሁ ፈልጌ ነው እና ይህን ቪዲዮ በደንብ አድርጋችሁ ካያችሁት እና እዛ ላይ ሀሳባችሁ ትሰጡኛላችሁ ማለት ነው። ጥቅሞቹን ይህንን ከነገርኳችሁ እንዴት እንደሚሰራ ደግሞ አብረን ወደ ቪዲዮ እንቀጥል። እስቲ በዚህኛው እናድርግ። ብዙ ኢሜል ነው ያለኝ፣ በሁሉም ክሬት አድርጌያለሁ። ያው ለእናንተ ስል ደግሞ በደንብ መዘጋጀት ስላለብኝ ነው ክሬት እናደርጋለን። በዚህ ነው ያልተከፈተው አካውንት እና ክሬት አድርጌዋለሁ። ፎር ወርክ ልበለው፣ ያው ለስራ ነው የምፈልገው። እሺ የራሴ ነው። ኦኬ ምንድነው ሌላ ፕሮጀክት ኮንቲኒው እንበለው። እኛ ፍሪ ቨርዥኑን ነው የምንፈልገው። ምንም አያደርግልንም። ያ እስኪፕ እንበለንን። አሁን ምን አድርገናል? ኖሽን የሚባለውን አካውንት ላይ አካውንት ሳይን አድርገናል ማለት ነው፣ ኖሽን የሚባለው ዌብሳይት ላይ። ስለዚህ ይህን ነገር አያውቀዋለሁ ትላለህ። ስለዚህ እነዚህ ይህ ቦታ ከተከፈተ በኋላ ምንድነው የምናደርገው? አድ እናደርግ። እኛ የምንፈልገው አሁን ምንድነው ፕሮጀክት ነው እየሰራን ያለው፣ ማለትም ትሬድ የሚባል ፕሮጀክት አለ። እሱ ፕሮጀክት ምን ያደርግን ነው? ራሳችንን ጆርኒ ለማድረግ እየሞከርን ነው እና ላይክ ወደሱ ፕራይቬት ላይ እንመጣና አድድ የሚለውን እንነካለን። አድ ፔጅ ማለት ነው። ከዛን አድ ፔጅ ላይ መመጣለን። ኒው ፔጅ ክሬት አድርግ ይላል። እዚህ ጋር የቴብል ምልክት አለን። ቴብሏን ስንነካት ላይክ ቴብል ኤአይ፣ እነዚህ ፕሮጀክቶች ፊ ይጠይቃሉ። አንዳንዶቹ ደግሞ ይጠይቁ። ኤአይ የምንጠቀም ከሆነ ደግሞ ከጎን ኤአይም አለን። ኤአይ ደግሞ የምንጠቀም ከሆነ ፊ ይፈልጋል። ስለዚህ በራሳችን እኛ እንደምንፈልገው ጆርኒ ለማድረግ ስለሆነ ላይክ ቴብሉን እንመርጣለን እና ደግሞ አንድ ጊዜ ቴብል ካስተካከለን ምንድነው ምንም አይነት ኮምፕሊትሊ
ስንት ደቂቃ? በ2 ደቂቃ ውስጥ ጨርሰን እንወጣለን ሁሉንም ነገር ማለት ነው። ጆርናል ላይ ከዚህ በፊት 10 ደቂቃ 20 ደቂቃ የምንፈጅበትን እየጻፍን ታይፕ እያደረግን የምንጨርስ የምንገለውን ጊዜ በ2 ደቂቃ እና በ1 ደቂቃ ኮምፕሊት ጨርሰን እንወጣለን። ሰሌክት ስለሆነ የምናደርገው ማለት ነው። ስለዚህ አሁን ጆርናል የምናደርግበት ቴብል ክሬት አድርገናል። ይህን ይመስላል ጆርናል ቴብላችን እና እዚህ ጋር እናስተካክለዋለን። ከላይ እዚህ ጋር ምን እንለዋለን? አሁን ልክ ለእናንተ ቲቶርስ ስለሆነ ጆርናል እንበለው። ጆርናል ብለነው ከዛን ታይትሉን ጆርናል እንለዋለን። ከዛን አይከን እንመርጥለታለን። አይከን ደግሞ ምን አይነት አይከን ናርክ? እስኪ ጀስት ብዙ አይነት አይከኖች አሉት። የፈለጋችሁትን አይከን ልትመርጡለት ትችላላችሁ። እስቲ እኔ የምወደውን ነገሮች ስትሮበሪ እናድርጋት ትላለህ። ከዛን ቀጥለን ደግሞ ከላይ ምን አለን? ከቨር የምናደርግ ከሆነ ከጀርባ ማስቀመጥ የምፈልገው ነገር ዲኮር በሉት። ከዛን እዚህ ጋር ደግሞ ምንድነው አሁን ይሄ አሁን ለምሳሌ ይሄ ጆርናል ያደረኩትን ቻሌንጅ እንበለው እና ቻሌንጅ ነው እንበለው። ጆርናል ያለው ቻሌንጁን አሁን ለምሳሌ ከዚህ በፊት እኔ የተጠቀምኳቸው ቻሌንጆች አሉ። $50 ወደ $500 ፍሊፕ ምናምን ፈንድ አካውንቴን እንዴት ስኬል እንደማድረግ ምናምን ላይክ እነዛ ጆርናሎችን ቅድሚያ ፕላን አለኝ። ፕላኔ ምንድነው? ፕላን ብዬ ጽፋለሁ። እዚህ ጋር አሁን ለምሳሌ ከዚህ ላይ ኮፒ ፔስት ላድርግላችሁ። እሺ ኮፒ ብያለሁ። አሁን እዚህ ጋር የቻሌንጅን ፔስት ላድርግላችሁ። ከዚህ በፊት የጻፍኩት ነው። ይሄ ቻሌንጅ ነው። ይሄ ጀስት እነዚህ ቻሌንጆች ፕላን አለኝ። ከዛ ቻሌንጅ ከስንት እንደመጀመር ስታርት የማደርገው ከዛም ወደ ስንት እንደማደርሰው እና ለስንት ወር እንዳቀርኩት አስቀምጫለሁ። ሪስክ ማናጅመንት አለኝ። እነዚህ ሁሉ ምንድናቸው ማለት ነው? ፕላን፣ ሪስክ ማናጅመንት እና አክሽን ኮንሲስተንሲ። ለእነዚህ ሌላ ቪዲዮ ይሰራላቸዋለሁ። በጣም ጠቃሚ ናቸው እና እነዚህን እናስቀምጣለን። ከዛን በመቀጠል የምናደርገው ምንድነው? እዚህ ጋር አንድ ታብ እንጨምራለን። ይሄ ማለት ምንድነው የሚለው አድ ኒው ቪው። እሺ የምንጨምረው ምንድነው? ካላንደር የሚለውን እንጨምራለን። ካላንደር። ስለዚህ ካላንደርም አክሰስ እናደርጋለን ማለት ነው። አያችሁ፣ በካላንደር ያስቀምጥልናል። ስለዚህ ቴብል ላይ እንሄድና ብዙ ነገር የምንሰራው ቴብል ላይ ነው። ለዛ ቴብል ላይ ሄደን ኔም የሚለውን እናጠፋና አሁን እዚህ ጋር የምንሰራው 13 ነገር ነው የምንጽፈው እዚህ ላይ። ስለዚህ ኔም የሚለውን ነገር እናጠፋና የመጀመሪያውን ምን እንለዋለን? ቴክ ፕሮፊት ኤንድ ስቶፕ ሎስ፣ ቴክ ፕሮፊት ኦር ስቶፕ ሎስ የሚል ነገር እንጽፋለን። ጥቅሙን እነግራቸዋለሁ ለመጻፍ እንዲቀለን። ቴክ ፕሮፊት አሳጥሬ ልጽፍ ነበረ ይቅርና፣ ኦር ስቶፕ ሎስ ብለን እንጽፋለን። እዚህ ጋር ምንም አይነት ነገር አንመርጥም፣ እንዲህ ብቻ ብለን እንጽፍበታለን። በመቀጠል ደግሞ ዴት አለን። ዴት እንጠቀማለን፣ ግን ዴት እዚህ ጋር ስላልሆነ የምንጠቀመው ወደዚህ ጋር እናመጣዋለን። ትንሽ ቆይተን ቀጥለን የምናደርገው ምንድነው? 13 ነገር ነው የምንጽፈው። በዚህ አጋጣሚ ልንገራችሁ፣ ቅድሚያ ስላልነገርኳችሁ ነምበር የሚል ነገር እንጽፋለን። ያው እዚህ ጋር ስላለ ነምበር፣ ሁለተኛ ላይ ቁጥሩን ዌቱ ጋር እናመጣለን። እዚህ ጋር እናመጣለን። ቁጥር እዚህ ጋር ማስገባታችን ጥቅሙ ምንድነው?
ስንት ትሬድ እንደወሰድን እናስቀምጠዋለን ማለት ነው። ለምሳሌ በአንድ ወር ውስጥ ስንት ትሬድ እንደወሰድን እናውቃለን። ሳንቆጥሮ ራሱ ተመዝግቧል። ስለዚህ እንደዛ ነው የምናደርገው። እሺ ቀጥሎ ዴት አለ። ዴት አውቶማቲካሊ ዴት ራሱ ያስቀምጥልናል ማለት ነው። እዚህ ጋር ዛሬ ቀን በውጮች 1 ነው፣ ኖቬምበር 1 ነው። ስለዚህ አውቶማቲካሊ ዴት ራሱ ያስቀምጥልኛል። ዴት የሚለውን ስነካ ከዛም እዚህ ጋር ደግሞ ስንተኛ አራተኛችንን የምንመርጠው ደግሞ ምንድነው ኢንትሪ ፖይንት። ኢንትሪ ፖይንት ላይ ደግሞ ምንድነው ሴሌክሽን ነው የምንመርጠው። ኢንትሪ ፖይንት ላይ እዚህ ጋር ኢንትሪ ፖይንት ብለን እንጽፍና ከዛም ከታች ምን አለ ሴሌክሽን ይላል። ሴሌክሽኑን እንመርጣለን። ሴሌክሽን ላይ 3 ነገር ከፈለጋችሁ ፕሮፐርቲ አድ እንደዚህ ልታደርጉ ትችላላችሁ። እዚህ ጋር ትመጡና ኤዲት ፕሮፐርቲ የሚለው ላይ አድ ትላላችሁ። ከዛንስ ኢንትሪ ፖይንት ማለት እያብራራው ልላችሁ 13 ነው የጻፍ እያብራራው ልላችኋለሁ። ኢንትሪ ፖይንት ማለት ኢንትሪ የምንገባበት ሪዝን ማለት ነው። ዳይሬክት የምንገባው ኮንፈርሜሽን አግኝተን ነው ወይስ ያለ ኮንፈርሜሽን ማለት ነው። ስሜታዊነት አላመቶብን ነው፣ በስሜት የምንገባው ትሬድ ነው። ሶስተኛ ደግሞ ፌክ ኮንፈርሜሽን ከዚህ በፊት አላወቅናቸውም ግን ደግሞ ወይም አውቀናቸውም ሊሆን ይችላል። በፌክ ኮንፈርሜሽን ገብተን ዛሬ ተበልተን ከሆነ እነሱ ነው የምንጽፋቸው። አንደኛው ምንድነው ኮንፈርሜሽን ብለን ነው የምንጽፈው። ኮንፈርሜሽን ከዛን ኢንተር ነው የምንለው። ሁለተኛው ደግሞ ምንድነው ነን ኮንፈርሜሽን። ሶስተኛው ደግሞ ፌክ ኮንፈርሜሽን ብለን ሶስቱንም እንደዚህ እንጽፋቸዋለን። ከዛም በመቀጠል እዚህ ጋር ታይፕ ላይ እንደዛ ከጻፍን ኢንትሪ ታይፓችን ላይ ከለር መምረጥ አለብን። ስለዚህ ፕሮፐርቲ ላይ እዚህ ጋር ትመጡና 3 ነጥብ አለች አይደለ? ትነኳትና ኮንፈርሜሽን የሚለው ላይ ግሪን ታደርጉታላችሁ። ያው ነን ኮንፈርሜሽን ደግሞ ከሆነ ቀይ ይሁን፣ ፌክ ደግሞ ከሆነ ግሬይ እናድርገው። ከዛም በእንደዚህ ነው ወይ ከለር እንዲመርጠን ትሬድ ያደረግነውን ሴትአፕ እናስቀምጣለን። በመቀጠል ስንተኛ ነው ይሄ? አምስተኛችን ደግሞ ፖዚሽን ኤንድ ኤግዚስት የሚል ነው። ኤንድ ኤግዚስት ይሄ ደግሞ ምንድነው የምንመርጠው መልቲ ቀደም ሴሌክሽን የመረጥነው አሁን ደግሞ መልቲፕል ሴሌክሽን ነው የሚለው ነው የምንመርጠው፣ መልቲ ሴሌክሽን ማለት ነው። ስለዚህ በዚህ ሰዓት የምንመርጠው ኢንትሪ ኤንድ ኤግዚስት ነው የሚለው። ይሄ ማለት ኢንትሪ አልኩኝ፣ ፖዚሽን ኤንድ ኤግዚስት ነው የሚለው ማለት ነው። ፖዚሽን የሚለው ምንድነው የምንገባው ወደ ሴል ነው ወደ ባይ ነው የገባ ነው እናስቀምጣለን። ኤግዚስታችን ደግሞ ምንድነው ፊቦናቺ ሪትሬስመንት ነው፣ ሃይ ወይ ሃየር ሎው አለ አይደለም፣ አሊያም ደግሞ ሪጀክሽን ዞን ላይ ነው። እዚህ ጋር ሪጀክሽን ዞን አለ ብለን የምናስብ ከሆነ እዛ ሌቭል ላይ ወጥተን ሊሆን ይችላል። ስለዚህ የምንመርጠው 2 አይነት ሌቭሎችን ነው እዚህ ጋር የምንመርጠው። መልቲ ሴሌክሽን በመሆኑ 2 ነገር ነው የምንመርጠው። ሴሌክሽን ላይ 1 ብቻ ነው፣ መልቲ ሴሌክሽን ላይ 2 ነው የምንመርጠው ማለት ነው። ስለዚህ እዚህ ጋር እንጽፋለን ምን ብለን እነካና ፕሮፐርቲ የሚለው ላይ እንገባና አድድ ኦፕሽን የሚለው ላይ ሄደን ምንድነው ሴል ነው የገባነው የሚለውን እናስቀምጣለን። ባይ ነው የገባነው
እናስቀምጣለን። ከዛ በኋላ ሪጀክሽን ፌቭ ሪጀክሽን ሌላ ደግሞ ምንድነው ያልኩት ሪጀክሽን ዞን ብለን ከዛንስ እዚህ ጋር ከለር እንመርጥላቸዋለን። ባይ ስንገባ ሁልጊዜ አረንጓዴ ሴል ደግሞ ሲሆን ሁልጊዜ ምን እናደርገዋለን ቀይ። ያው ልዩነታቸው ትሬሌም እንደዛ ስለሆነ ነው። ስለዚህ እንደዚህ አድርገን እናስቀምጣቸውና እዚህ ጋር ሁለት ነገር ነው ወደ ባይን የገባነው እንበል ትሬዱ። ከዛን ቀጥለን ደግሞ ምንድነው የምንመርጠው ሪጀክሽናችን ፌቨናቸሪ ሪትሬስመንት ላይ ነው ዘኮት ልበል። እሺ ሌላው ደግሞ እንዴት ነው የሚደፋው? ሌላው እዚህ ጋር ደግሞ ሪስክ ማኔጅመንት ሪስክ ማኔጅ የሚለውን ነው የምንጽፈው። ሪስክ ማኔጅ ልበለው እና ከዛ ያው ላይክ ሴሌክሽን እናድርገው። እዚህ ጋር ብዙም ቴክስትም ሊሆን ይችላል ያው መጽሐፍ ስለሆነ ሪስካችንን። ስለዚህ ሪስክ ማኔጅ ላይ የተጠቀምነው 2% ሪስክ ነው፣ 1% ነው የአካውንታችንን ማለት ነው። ስለዚህ እሱን ነው የምንጽፈው። 1% ከሆነ እዚህ ጋር እንመጣና 1% እንለዋለን። ከዛን አስቀምጥን ማለት ነው። በመቀጠል ሳይኮሎጂ እሺ ሳይኮሎጂ ላይ ደግሞ የምንመርጠው ሴሌክሽን ነው። ምክንያቱም ሳይኮሎጂ ላይ ብዙ ጊዜ እንፈራለን። ከዛም ከኢንተሪያችን ድሮዳውን ውስጥ ስንገባ እንፈራለን። ከዛንስ ከድሮዳውን ከወጣ በኋላ ደግሞ ብሬክ ኢቭን አድርገን ከሆነ ግሪድ እንሆናለን አለ አይደለ? ሩላችንን ብሬክ ለማድረግ ኢሞሽናችንን ኮንትሮል ልናደርግ ስለምንችል ያን ነገር በተደጋጋሚ የሚደርስብን ከሆነ ያው እዚህ ጆርናላችን ላይ አይተን እንቆጣጠረዋለን ማለት ነው። ስለዚህ አሁን ሳይኮሎጂያችንን 3 ነገር ነው የምንጽፍበት። አንደኛው ኖርማል ነው፣ ምንም ነገር ካልተሰማን ኖርማል እንለዋለን። ሁለተኛው ደግሞ ፊር፣ 3 ነገር እንጽፋለን። ኖርማል፣ ፊር፣ ግሪድ ማለት ነው። እሺ ከዛ ኖርማል ላይ ግሪድ ላይ ደግሞ ፊር ላይ ደግሞ የምናደርገዋለን ያው ኦሬንጅ ነው። ከዛን እዚህ ላይ ደግሞ ግሪድ ላይ ደግሞ ብዙ ጊዜ ግሪድ ቀይ እናደርገዋለን። ያው ብዙ መፈለግ እያለፍን ነው እንደማለት እናደርግና እዚህ ጋር ምን ኖርማል እና ፊር ገጥሞን ከሆነ ግሪድ ገጥሞን ከሆነ በመቀጠል ትሬድ የሚለውን ታይፕ ደግሞ 2 ነገር ነው የምንመርጠው ማለት ነው። አንድ ቢሆናል አይሆንም። ሴሌክሽን የሚል ነው የምንመርጠው። ማለት ትሬንዳችንን ነው ፎሎ እያደረግን ያለ ነው ወይስ አጊነስት ነው እየገባን ያለ ነው ማርኬት ላይ ምንድን ነው የተፈጠረ ያለው የሚለውን ነገር ለማወቅ የሚጠቅመን ነው። ስለዚህ እዚህ ጋር 2 ነገር ነው የምንጽፈው። ምንና ምን? ቢያስ እና ቢያስ ኤንድ ቢያስ ከዛ አጊነስት ብለን እንደዚህ እንጽፋቸዋለን ማለት ነው። በመቀጠል
ምንድነው የምንጽፈው? ትሬድ ታይፕ እንለዋለን ወይም ደግሞ ትሬድ ታይፕ ትሬድ ታይፕ ላይ የምንጽፈው ምንድነው? ሁለት ነገር ነው እዚህ ሴሌክት የምናደርገው። ሴሌክት የሚለው ነው የምንነካው የምንመርጠው። ከዛ በኋላ አንደኛው ምንድነው? ኖርማል እና ኮንቲኒዩሽን የሚል ነው። አንደኛው ምንድነው? ኖርማል ከዛም ሁለተኛው ምንድነው? ኮንቲኒዩሽን የሚለውን ነው የምንመርጠው። ከለር ያው መቀያየር ትችላላችሁ። በመቀጠል እሺ 10ኛ ላይ ደርሰናል። 10ኛው ደግሞ ሪዛልት የመጨረሻው አሁን ደግሞ ወደ 10ኛው እንገባለን። 10ኛው ምንድነው? ሪዛልት የሚል ነው። ሪዛልት እንለዋለን። ሪዛልት ላይ ደግሞ የምንጽፈው ሁለት ነገር ነው። አንደኛው ምንድነው? ዊን ኦር ደግሞ ሎስ ነው ማለት ነው ሪዛልት ላይ። እሺ በመቀጠል ካፒታላችንን የምንጽፈው ካፒታል ላይ ሰሌክሽንን እንመርጥና ያለንን ካፒታል ነው የምንጽፈው ማለት ነው። በመቀጠል 12ኛው ደግሞ ፋይል ሚዲያ የሚለውን እንመርጣለን። በመቀጠል የመጨረሻው ቴክስት የሚለውን እንመርጣለን። ስለዚህ አጠቃቀሙ እነዚህ ናቸው። ያልተሞሉትን እያየን እንሞላለን ማለት ነው። ቴክ ፕሮፊት ኤንድ ስቶፕ ሎስ የሚለው ላይ ቴክ ፕሮፊት ኦር ስቶፕ ሎስ የሚለው ላይ በቀኑ ትሬድ ስታደርጉ ቴክ ፕሮፊት ነው የነካላችሁ ወይስ ስቶፕ ሎስ ነው የሚለውን ነገር ይጽፍላችኋል ማለት ነው። ስለዚህ ቴክ ፕሮፊት ከሆነ ፕላስ ያገኛችሁት አሁን ለምሳሌ $50 ሆነ $50 ቴክ ፕሮፊት ከዛም ዊን ትላላችሁ። በቃ በመቀጠል ደግሞ ሁለት ልስራላችሁ። በመቀጠል ደግሞ ሉዝ አድርጋችሁ ከሆነ ያደረጋችሁት $10 ሉዝ ከሆነ -$10 ሉዝ ትላላችሁ። ከዛም እዚህ ጋር ምን ታደርጋላችሁ? ቁጥር ትሰጡታላችሁ ማለት ነው። ቁጥር ነው የምትሰጡት። ይሄኛው የመጀመሪያ ትሬዴ ነው። ይሄ ደግሞ ሁለተኛ ትሬዴ ነው። ከዛን ያደረኩበትን ቀን ነው። ቀን ተመርጦለታላችሁ። ኖቬምበር 1 ነው ያደረኩት እንበል። ከዛን ኢንትሪ ፖይንታችን ምንድን ነው? ኢንትሪ ፖይንታችን ደግሞ እዚህ ጋር ቅድም እንዳልኳችሁ ሶስት ነገር አስገብተናል። ፌክ ኮንፈርሜሽን ነው ወይስ አለ አይደለ? ኖርማል ነን ኮንፈርሜሽን ነው። ነን ማለት በስሜት የምትገቡት ኢሞሽናላችሁ ተቆጣጥራችሁ የምትገቡት ሪል ነው። ሶስተኛ ደግሞ በኮንፈርሜሽን የገባሁት ማለትም አናላይሳችሁ የሚላችሁ ነገር ነው የገባችሁት የሚለው ነገር ነው የሚወስነው። ስለዚህ እሱን ነገር ነው ማለት ነው። ስለዚህ አሁን እዚህ ጋር የገባሁት በፌክ ኮንፈርሜሽን ገባሁ ልበል። ከዛንስ ፖዚሽን ምንድን ነው የገባሁት? ባይ ነው ሴል ነው? ስለዚህ ሴል ነው የገባሁት እንበል። ከዛን ፊቦናቺ ያው ሴል ገብ ታርጌት የነበረው ምንድን ነው?
ፌቨናቺ ሌቭል የሆነ ወይ ሪጀክሽን ዞን እንበለው። ቀደም ፌቨናቺ ስላለ ሪስኪ ስንት ፐርሰንት ነበረ? 1% ልበለው። ያው እዚህ ጋር ስለጻፍኩት 1% ካልሆነም ጽፋችሁ ማስገባት ነው። ከዚህ ሳይኮሎጂ ምንድን ነው? ይህ ማለት በፊት ኮንፈርሜሽን የገባው ስለዚህ እፈራለሁ አይደለ? ኢሞሽን ይኖረኛል። ስለዚህ ፊር ነበረብኝ። ስለዚህ ትሬድ አጌነስት ነው የገባሁት ቢያስ ነው የሚለውን ነገር ደግሞ እንመርጥለታለን። እኔ የገባሁት የቢያስን ተከትዬ ከሆነ ቢያስን እንበለው። ከዛም እዚህ ጋር ደግሞ ትሬድ ታይፕ ኮንቲኒሽን የገባሁት ወይስ ደግሞ ኖርማል ነው የሚለውን ነገር ደግሞ እዚህ ጋር ያወጣልናል። የገባ ነው ኖርማል ትሬድ ማለት እንዴት ልበላችሁ፣ ይሄ ነው በቃ ትክክለኛ ትሬድ ሃየር ብሎ እየሰራ ያለ ሪቨርስ በሚያደርግበት ሰዓት ገብት ከሄደ ኖርማል ትሬድ ነው። ግን ኮንቲኒሽን አንተ አምልጦክ ሊሆን ይችላል ወይ አለ አይደለ? ተከትለ ስገቡ እንደዛ አይነት ትሬዶች ከሆኑ ደግሞ ታስገባለህ። ኖርማል ነው የገባሁት ልበል። ሪዛልቴ ደግሞ ምንድን ነው? ዊን ነው ሪዛልት የነበረው ምንድን ነው? በዊን ነው የወጣሁት። ስለዚህ ዊን እለዋለሁ። እዚህ ጋር ከለር እያስተካከልኩ ቀይ እናደርገዋለን ብዙ። ስለዚህ የገባሁት እኔ በምንድን ነው የወጣሁት ሪዛልቴ ምንድን ነው? አሸናፊ ነው ትሬዱን የወጣሁት። ዊን አድርጊ ካፒታላችሁን አሁን ለምሳሌ እዚህ ጋር ዩዝ አድርጋችኋል። ስንት ለምሳሌ $45 ሪስክ አድርጋችሁ ከሆነ ወይም $10 ሪስክ አድርጋችሁ ከሆነ $50 ነበራችሁ እንበል። ስለዚህ $50 ከነበራችሁ 10 ዩዝ አድርጋችኋል። ስለዚህ 40 ነው የሚቀራችሁ ማለት ነው። $40 አለኝ ትላላችሁ። እዚህ ጋር ደግሞ ካሸነፋችሁ ስንት ያሸነፋችሁትን ጨምራችሁ 40 ላይ የሚመጣውን ብር ትጽፋላችሁ ማለት ነው። ከዛን እዚህ ጋር ደግሞ ፋይል የሚል አለ። ፋይል ደግሞ የምታስገቡት ምንድነው? ስክሪንሻት ትሬዲንግ ቪው ስክሪንሻት አድርጋችሁ ታወርዱታላችሁ ማለት ነው። ከዛን እሱን ያወረዳችሁትን ስክሪንሻት እንደዚህ ታስገቡታላችሁ ማለት ነው። ከዛን ቅድም እዚህ ጋር ደግሞ የምታስገቡት ምንድነው? ሪዛልታችሁን ማለትም የገባችሁት ምንድነው? አጌነስት ሊሆን ይችላል፣ ኖርማል ሊሆን ይችላል። በቃ የተሰማችሁ ኢሞሽናል ለምን እንደፈራችሁ እዛ ጋር ፊል ከተሰማችሁ ይሄ ነው ፊል ይሄ ነው እንትን ከተሰማችሁ ግሪድ ከተሰማችሁ ደግሞ ግሪድ የሆንኩበት ምክንያት በዚህ ምክንያት ነው ትላላችሁ ማለት ነው። ስለዚህ እዚህ ጋር ታይፕ አድርጋችሁ ደን ማለት ነው። ፋይላችሁን ልታዩ ከፈለጋችሁ ስክሪንሻታችሁን እንዲህ ነው የምታዩት። ላይክ እንዲህ አይታችሁት ማስቀመጥ ትችላላችሁ። ፕሌን እንመጣለን። ካላንደር አልጨረስንም። ካላንደር ላይ ደግሞ እዚህ ጋር ይታያችኋል። $10 ሉስ $50 ዊን ይላል። ስለዚህ ይሄኛው የተቀመጠው ላይክ ዝም ብሎ ነው ማለት ነው። ስለዚህ ይሄን ነገር ማስተካከል አለብን ማለት ነው። እንዴት አድርገን ካላችሁ ካላንደር የሚለው ላይ እንመጣና እዚህ ጋር ቪው ሲቲንግ የሚሆን ከነካን በኋላ ኮንዲሽናል ከለር የሚሆን እንመካለን። ይህንን አድ እናደርግና ከዛን ሪዛልት የሚለውን እናስገባለታለን። ከዛን በተጨማሪ ደግሞ እንደምንፈልገው ሆነ እንዲህ አድርገን ማስገባት እንችላለን። ቢውልድ ምናምን ይደረጋል። ላይክ ስለዚህ እንደዚህ አድርገን ሪዛልታችንን ማስቀመጥ እንችላለን። በጣም አሪፍ ነገር ነው። ሪዛልታችንን በካላንደር እንዲሁ ሞልተን በቀን አንድ ትሬድ የምታደርጉ ከሆነ አንድ ያጋጠማችሁን ነገር
እዚህ ጋር ቴብል ብቻ አይደለም ያላችሁ ብዙ አይነት ነገሮች አሉት እና ጀስት ሞክራቸው፣ ኤክስፒሪየንስ አድርጓቸው። አሪፍ ነገር አለው እና ጥያቄ ካላችሁ ኮመንት ላይ አስቀምጡልኝ። እስከ ቀጣይ ቪዲዮ እስክንገናኝ ቻው።